ሰላም የቻናላችን ተከታታዮች እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥተናል። በዚህ ቪዲዮ እና ከዚህ በኋላ በሚለቀቁ ቪዲዮዎች አንትሮፖሎጂን እናያለን። ቻፕተር 1 እና ቻፕተር 2 አዘጋጅተናል። ቪዲዮዎችን ደግሞ ያዘጋጀናቸው በሳብ ቶፒክ ከፋፍለን ስለሆነ የምትፈልጉትን ሳብ ቶፒክ ሄዳችሁ ማየት ትችላላችሁ። ከዛ በፊት ግን ቻናላችን ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉ። ቪዲዮ ሲመቻችሁ ደግሞ ላይክ ማድረግ አትፍሩ፣ ላይክ አድርጉ። ከዛ ውጭ ለጓደኞቻችሁ ሼር አድርጉ። የተለያዩ ዩኒቨርሲቲ ያሉ ተማሪዎች አሉ ፋይናል ምናምን የደረሰባቸው ሼር አድርጓቸው። ማንኛውም ጥያቄ ማበረታቻ አስተያየት ካላችሁ ደግሞ ኮሜንት ላይ አሳውቁን። ስለዚህ ብዙ ሳልል ወደ ትምህርቱ እንገባለን። ስለዚህ አንትሮፖሎጂ ቻፕተር 1 ኦርጋናይዝ የሆነው የተለያዩ ሳብ ቶፒኮች አሉት። የመጀመሪያው ሳብ ቶፒክ ስለ ዴፊኒሽኑ ስለ ሳብጀክት ማተሩ ነው የሚያወራ። ለምሳሌ ከኢቲሞሎጂ ጀምሮ ስለ አንትሮፖሎጂ ምን እንደሚያጠና እናያለን። ከዛ ቀጥሎ ሂስተሪውን እናያለን፣ እንዴት አንትሮፖሎጂ እንደመጣ። ከዛ ተጨማሪ ስኮፕ እና ሳብጀክት ማተሩ እናያለን። ስኮፕ እና ሳብጀክት ማተር ማለት ምን ያህል ነው፣ የት ቦታ ነው አንትሮፖሎጂ የሚያጠና፣ ምንድነው ይዘቱ የአንትሮፖሎጂ የሚለው እናያለን። ሁለተኛው ሳብ ቶፒክ ሳብ ፊልድ ኦፍ አንትሮፖሎጂ ይላል። አንትሮፖሎጂ በአራት ሜጀር ሳብ ፊልዶች የተከፋፈለ ነው። ፊዚካል ባዮሎጂካል አንትሮፖሎጂ፣ አርኪኦሎጂካል አንትሮፖሎጂ፣ ሊንግዊስቲክ አንትሮፖሎጂ እና ሶሾ ካልቸራል አንትሮፖሎጂ ናቸው። እነሱን አንድ በአንድ እናያለን። መጽሐፋችሁ ያስቀመጠው ሞጁሉ ላይ የተቀመጠው ብዙም ለማንበብ በማይጋብዝ መንገድ ስለሆነ እኛ እንዲመች አድርገን እንደ ሾርት ኖት አድርገን አወጣነዋል። ያን ነው በዚህ ቪዲዮ የምንጠቀመው። ይሄን አሁን የምታዩትን ፒዲኤፍ ከፈለጋችሁት ቴሌግራም @campus_handout ብላችሁ ስትገቡ ታገኙታላችሁ። ወይም ደግሞ ከዚህ ፒዲኤፍ የመጀመሪያው ፔጅ ላይ አለላችሁ። ስለዚህ ሶስተኛው ሳብ ፊልድ ደግሞ ዩኒክ ወይም ቤዚክ ፊቸር ኦፍ አንትሮፖሎጂ ነው። አንትሮፖሎጂን የሚለየው ከሌላው ፊልዶች የሚለየውን ነገር እናያለን። ከዛ ተጨማሪ ሚስኮንሴፕሽኖች አሉ ስለ አንትሮፖሎጂ የሚታሰቡ ማለት አንትሮፖሎጂ እንዲህ ነው የሚባሉ ግን ያልሆኑ ነገሮች አሉ። ስለዚህ ሚስኮንሴፕሽኖችን እናያለን። ከዛ ደግሞ ትክክለኛውን ነገርም እናያለን። ሌላው ደግሞ አንትሮፖሎጂ ከሌሎች ዲሲፕሊኖች ጋር ያለውን ግንኙነት እናያለን። በመጨረሻ አንትሮፖሎጂ ኮንትሪቢዩት የሚያደርገውን እያደረጋለውን ነገር እናይና እንጨርሳለን ማለት ነው። ስለዚህ ቴሌግራም ላይ @campus_handout ብላችሁ ብትፈልጉ ይሄን ፒዲኤፍ ታገኙታላችሁ። ስለዚህ ወደ ዛሬው ትምህርት እንግባ። እሺ፣ ስለዚህ በዚህ ቪዲዮ የምናየው ስለ አንትሮፖሎጂ ዴፊኒሽኑ፣ ስለ ስኮፑ እና ስለ ሳብጀክት ማተሩ ነው። ስለዚህ ከኮንሴፕቱ ስንነሳ ወይም ከዴፊኒሽኑ ስንነሳ አንድን ሳብጀክት ስለምን እንደሚያጠና ለማወቅ በጣም አሪፍ የሚባለው መንገድ ከኢቲሞሎጂ ወይም ደግሞ ከቃላቶቹ ከመጡበት መነሳት ነው። ስለዚህ አንትሮፖሎጂ የሚለው ቃሉ የግሪክ ወርድ ሲሆን አንትሮፖስ እና ሎጎስ የሚሉ ሁለት ቃሎች ኮምፓውንድ ነው። ስለዚህ አንትሮፖስ ማለት ሂውማን ቢንግ ወይም ማንካይንድ እንደማለት ነው። ሎጎስ ሪዝን፣ ስተዲ፣ ሳይንስ ነው። ስለዚህ አንትሮፖሎጂ ማለት ነው ሪዝን አባውት ሂውማን ኦር ዘ ስተዲ ኦር ሳይንስ ኦፍ ሂውማን ካይንድ። ስለዚህ ስለ ሰዎች ምክንያት የሚሰጥ ወይም ደግሞ ጀነራሊ ሎጎስ ስተዲ ብለን ስለሆነ የምንረዳው ስለ ሰው ልጅ የሚያጠና ሳይንስ ነው ማለት ነው። ከሌሎች በተለየ መንገድ አንትሮፖሎጂ ምን ያጠናል? የሰዎችን ኦሪጂን፣ ዲቨሎፕመንት እና ኮንቴምፖራሪ ቫሪዬሽን ያጠናል። ስለዚህ ሰዎች ከየት ነው የመጡት፣ እንዴት እዚህ ደረጃ ልንደርስ እንደቻል፣ ዲቨሎፕመንታችንን በተለያየ ጊዜ እና ደግሞ ኮንቴምፖራሪ ቫሪዬሽን ማለት ደግሞ አሁን እርስ በርስ በአሁኑ ሰዓት ያለውን በሰዎች መካከል ያለውን ቫሪዬሽን ያጠናል። ስለዚህ የትም ቦታ ይሁን በማንኛውም ሰዓት የሰዎችን ከየት እንደመጡ ዲቨሎፕመንታቸውን፣ ኮንቴምፖራሪ ቫሪዬሽናቸውን የሚያጠና ሳይንስ ነው ማለት ነው። ስለዚህ እንደሚታወቀው ሰው ልጅ ሁለት ካራክተሪስቲኮች አሉት። አንደኛው ባዮሎጂካል ነው፣ ሁለተኛው ደግሞ ካልቸራል ነው። ስለዚህ በአንትሮፖሎጂ እነዚህ ልንለያያቸው የማንችላቸው ኮንሴፕቶች ናቸው፣ ኢንሰፓሬብል ናቸው። ስለዚህ ኢትስ ዲዲኬትድ ቱ ዘ ኮምፓራቲቭ ስተዲ ኦፍ ሂውማን አስ ኤ ግሩፕ። ስለዚህ አንትሮፖሎጂ ሰዎችን ሲያጠና አስ ኤ ግሩፕ ነው፣ እንደ ግሩፕ ወይም ደግሞ በቃ እንደ ግሩፕ እንዴት ነን ሂውማን ቢንግ እንዴት ነው ብሎ ዲፋይን የሚያደርግ ፊልድ ነው ማለት ነው። ስለዚህ አንትሮፖሎጂ ሳይንስ ነው። ምን ያደርጋል? አንደኛ ኢንቨስቲጌት ዘ ስትራቴጂስ ፎር ሊቪንግ ዛት አር ለርንድ ሸርድ ባይ ፒፕል አስ ሜምበር ኦፍ ሂውማን
ኦር ሶሻል ግሩፕ። ስለዚህ ስትራቴጂ ሰው ልጆች ለመኖር እየተጠቀሟቸው ያሏቸውን ስትራቴጂዎች በጊዜ ሂደት ያዳበሯቸውን የተማሯቸውን ስትራቴጂዎች እና ደግሞ ሸር ያደረጓቸውን በጊዜ ሂደት ያን ያጠናል። ሌላው ደግሞ ኢት ኤግዛሚንስ ዘ ካራክተሪስቲክ ዛት ሁማን ቢንግ ሼር አስ ኤ ሜምበር ኦፍ ዋን ስፔሲስ። ልክ ሂውማን የሚባለውን ነገር ልክ እንደ አንድ ግሩፕ ብታዩት እዚህ ጋር ልክ እንደ ሆሞሶፒያን ሳይሆንና እንደዛ ሰዎች ሼር የሚያደርጉት ካራክተሪስቲክ ምንድን ነው የሚለውን ያጠናል ማለት ነው። and the diverse way that people live in different environment አንድ የሚያደርጋቸው እንደ ሰው ያጠናል። ከዛ ውጭ ደግሞ በተለያየ ቦታ የሚኖሩ ሰዎች ያላቸውን ዳይቨርስ የሆነ የተለያየ አኗኗር ስታይል ያጠናል። ሌላው አናሊሲስ ዘ ፕሮዳክት ኦፍ ሶሻል ግሩፕ። ስለዚህ አንድ ሶሻል ግሩፕ ስፔሲፊካሊ ሂውማኖች ፕሮዳክት አለ። ለምሳሌ ማቴሪያል ወይም ማቴሪያል ካልቸር የሚባል ነገር አለ፣ ነን ማቴሪያል ክሬሽን አለ። ስለዚህ የሰው ልጅ እንደ ሶሻል ግሩፕ ሲኖር እነዚህን ነገሮች ማኒፌስት ያደርጋል ወይም ያሳያል። ስለዚህ ስለነዛ ያጠናል። ማቴሪያል አሁን ለምሳሌ ህንፃዎች፣ ቢልዲንጎች እነዚህ የሰው ልጅ ማቴሪያል ካልቸሮች ናቸው። ነን ማቴሪያል ደግሞ ይሆናሉ ቫሊዎች፣ ብሊፎች። ስለዚህ እነዛን ያጠናል ማለት ነው። ስለዚህ አንትሮፖሎጂ ትራይስ ቱ አቺቭ አንደርስታንዲንግ ኦፍ ካልቸር ሶሳይቲ ኤንድ ሂውማኒቲ ስሩ ዲቴይልድ ስተዲ ኦፍ ኮሚኒቲ ላይፍ ሳፕልመንትድ ባይ ኮምፓሪዥን። ስለዚህ አንትሮፖሎጂ ለመረዳት ይሞክራል የሰዎችን ካልቸር፣ ሶሳይቲ እና ደግሞ ሂውማኒቲን አሴ ሆል ለመረዳት ይሞክራል እና የሚጠቀመው ስተዲ ደግሞ ዲቴይልድ ስተዲ ነው። ከዛ ተጨማሪ ደግሞ ኮምፓሪዥን ያደርጋል። ለምሳሌ የሆነን ማህበረሰብ አንትሮፖሎጂክ የሆነ ጥናት ሲጠና ኮምፓሪዥን እንጠቀማለን። ከሌላ ማህበረሰብ አንጻር እያወዳደር ዲፋይን የምናደርግበት ነገር ይኖራል እና ደግሞ ዲቴይልድ የሆነ ደግሞ ወደ ቀጣይ ላይ እንደርስበታለን። አንትሮፖሎጂ ውስጥ አንትሮፖሎጂስት ሲያጠኑ ለምሳሌ የሆነን ሩላር የሆነ ቦታ ያለ አንድ ማህበረሰብ ማጥናት ሲፈልጉ ቦታው ድረስ ሄደው ፊልድ ስተዲ ነው እዛው እየኖሩ በደንብ በዲቴይል ያጠናሉ ማለት ነው። ስለዚህ ኢትስ አልቲሜት ጎል ኢዝ ቱ ዲቨሎፕ አን ኢንተግሬትድ ፒክቸር ኦፍ ሂውማን ካይንድ። ስለዚህ በቃ የአንትሮፖሎጂ ዋናው የመጨረሻ አልቲሜት ጎሉ ኢንተግሬትድ የሆነ የሰው ልጅ ይሄ ነው የሚል ኢንተግሬትድ የሆነ ፒክቸር መፍጠር ነው። ሰውን በስነ ስርዓት ተገንዝቦ በቃ ሰው ማለት እንደዚህ ነው እስከ ማለት የሚደርስ ኢንተግሬትድ የተያዘ ወይም ሴንስ የሚሰጥ ፒክቸር ማስተላለፍ ነው ማለት ነው። ስለዚህ አንትሮፖሎጂ ፕሪማሪ ኦፈር ቱ ካይንድ ኦፍ ኢንሳይት። ስለዚህ ሁለት አይነት እይታዎችን ይሰጠናል አንትሮፖሎጂ። አንደኛ ፕሮዲውስ ኖሌጅ አባውት ዘ አክቹዋል ባዮሎጂካል ኤንድ ካልቸራል ቫሪዬሽን ኢን ዘ ወርልድ። አሁን ያለውን ወይም አክቹዋል የሆነውን ባዮሎጂካል እና ካልቸራል ቫሪዬሽን ያጠናል። ሰዎች ባዮሎጂካሊ የሚለያዩ አሉ። ኢትዮጵያን የሚለዩበት የራሳቸው የሆነ ባዮሎጂካል አፒራንስ አላቸው፣ አሜሪካውያን፣ ሌሎችም። ስለዚህ ያን ያጠናል አክቹዋል የሆነ ባዮሎጂካል ዲፈረንሳቸውን። ከዛ ተጨማሪ ደግሞ ካልቸራል ቫሪዬሽን ኢትዮጵያን የሚኖሩበት ያኗኗር ስታይል አለ፣ ሌሎች ናይጄሪያ የሚኖሩበት። ስለዚህ ከተለያየ ዓለም ላይ ያለውን ካልቸራል ቫሪዬሽን ያጠናል። ሁለተኛው ደግሞ it offers method and theoretical perspective enabling the practitioners to explore, compare, understand and solve this varied expression of human condition። ስለዚህ በማህበረሰብ ውስጥ የሚታይ የተለያየ አይነት ቫሪድ የሆነ ኤክስፕሬሽኖች ወይም ኮንዲሽኖች አሉ። ስለዚህ ለፕራክቲሽነሮች ወይም ይህን አንትሮፖሎጂ ያጠናውን ጥናት ተቀብለው ወደ አናሊሲስ ለሚያደርጉ ሰዎች ኢንሳይት ይሰጣል ማለት ነው። የተለያየ ኮምፓሪዥን እየሰራ ዲቴይልድ የሆነ ጥናት እያጠና ለፕራክቲሽነሮች ኢንሳይት ይሰጣል ማለት ነው። ስለዚህ ቀጥለን ደግሞ ሂስቶሪካል ዲቨሎፕመንት ኦፍ አንትሮፖሎጂ እናያለን። ስለዚህ አንትሮፖሎጂ በጣም የቆየ ፊልድ ነው። የቆየ ሳይሆን ሪሰንት ዲሲፕሊን ነው፣ ግን የተነሳበት በጣም የቆየ ነው። እንደ ፊልድ ነው አሁን ላይ ወይም ደግሞ በቅርብ ጊዜ የተቋቋመው እንጂ በተለያየ መንገድ ይሄ የአንትሮፖሎጂ ጥናት ኮንሴፕቱ ነበረ ድሮ። ኢት ሃዝ ኢምፖርታንት ፎሬነርስ ኢን ሂስቶግራፊ፣ ጂኦግራፊ፣ ትራቨል ራይቲንግ፣ ፊሎሶፊ፣ ጁሪስፕሩደንስ ኦፍ ኤርሊ ታይምስ። ስለዚህ በድሮ ጊዜ የነበረው ሂስቶግራፊ፣ ጂኦግራፊ ላይ ይታይ ነበር ይሄ አንትሮፖሎጂ ከነዛ እንደተነሳ ይታሰባል። ኮንሲደር አዝ ዘ ሳይንስ ኦፍ ሂውማን። ስለዚህ አንትሮፖሎጂን ስናስብ በቃ ስለ ሰዎች የሚያጠና ወይም ደግሞ ኢትስ ኤ ሳይንስ ኦፍ ሂውማኒቲ። ስለዚህ ኦሪጂን ያደረገው የት ነው ስንል 3 ወይም 4 ዌስተርን ካንትሪዎች ነው።
ፍራንስ፣ ግሬት ብሪቴን፣ ዩኤስኤ እና ከአንቲል ዘ ሰከንድ ዋር ጀርመን ጋር ነው የተነሳው ማለት ነው አንትሮፖሎጂ። ስለዚህ ሂስቶሪካሊ ስናስበው ይሄ አንትሮፖሎጂ ፊልዱ በቃ የዩሮፒያን ዲሲፕሊን ነው ወይም አውሮፓን ያመጡት የትምህርት አይነት ነው ማለት ነው። it has its root in the works and the idea of great ancient and medieval Greek። ስለዚህ ሩቶቹ ደግሞ የተነሳበት ይሄ አንትሮፖሎጂ የሚባለው ዲሲፕሊን እንደ ዲሲፕሊን ከመሆኑ በፊት የተነሳው የድሮ የግሪክ አንሸንት ወይም ሚዲቫል ግሪክ ሮሞች፣ ሂብሪው ፊሎዞፈሮች እና ሶሻል ቲንከሮች ነው ከነሱ ነው ማለት ነው ተነስቶ እንደ ፊልድ የሆነው ማለት ነው። it is as an academic discipline it was born during 9th century out of the intellectual atmosphere of enlightenment። ስለዚህ እንደ አካዳሚክ ዲሲፕሊን ሆኖ ግን የወጣው በ19ኛው ክፍለ ዘመን ነው በኢንላይትመንት ጊዜ ማለት ነው። ስለዚህ በ1870 አንትሮፖሎጂ was begin to emerge as a profession። ስለዚህ በ1870 እንደ ፕሮፌሽን ሆኖ መታየት ጀምሯል ማለት ነው። ስለዚህ major impetus for its growth was the expansion of western colonial power and their consequent desire to better understand the people living under colonial domination። ስለዚህ እዚህ ጋር ከኢንላይትመንት ነው የተነሳው። ከዛ በተጨማሪ ደግሞ ይሄ አንትሮፖሎጂ እንዲያድግ ወይም እንደ ፊልድ እንዲቋቋም ያደረገው ነገር ምንድነው? ኤክስፓንሽን ኦፍ ዌስተርን ኮሎኒያል ፓወር ነው። በኮሎኒያሊዝም ጊዜ ዌስተሮች የተለያየ የዓለም ሀገራት እየሄዱ ሀገራቶችን ሲገዙ ወይም በስራቸው ሲያደርጉ ስለነዛ ማህበረሰቦች ማወቅ ይፈልጋሉ። ምክንያቱም ሊያስተዳድሯቸው ሊገዟቸው ሂደው ያላቸውን ንብረት ለመጠቀም ስለሚሄዱ ስለነዛ ማህበረሰብ ማጥናት ወይም ማወቅ ስላለባቸው በዛ ምክንያት ይሄ አንትሮፖሎጂ ደግሞ የሚያጠነው ስለ ሰው ልጅ ስለ አኗኗሩ፣ ስለ ባህሉ፣ ስለ ቫሪዬሽኑ ስለሆነ በጣም ምቹ ሁኔታ ተፈጥሮለታል ማለት ነው። ስለዚህ early anthropologists mainly studied small communities in technologically simple societies። ስለዚህ የድሮ አንትሮፖሎጂስቶች የሚያጠኑት ስሞል ኮሚኒቲዎች ናቸው፣ ትንሽ ኮሚኒቲዎች ወይም ደግሞ ስሞል ኮሚኒቲ ኢን ሴንስ ትራዲሽናል እና ነን ኢንዱስትሪያላይዝድ። ስለዚህ ስሞል ሲባል መጠናቸው ትንሽ መሆኑ ብቻ ሳይሆን ትራዲሽናል ኋላ ቀር ወይም ደግሞ ያልሰለጠኑ የሚባሉ ማህበረሰቦችን በጣም ማጥናት ላይ ትኩረት ያደርጉ ነበር early አንትሮፖሎጂስቶች። ስለዚህ ወደ ኢትዮጵያ ስመጣ ደግሞ የጀመረው በቃ ከ1950 በኋላ ነው። እንደ አንትሮፖሎጂ has been studying cultural and society on a more intensive level ማለት በደንብ በተጠናከረ መንገድ እንደ ፕሮፌሽን ወይም እንደ ፊልድ የሆነው በ1950 እና ከዛ በኋላ ነው። ስለዚህ ቀጥለን ደግሞ ስኮፕ እና ሳብጀክት ማተር ኦፍ አንትሮፖሎጂ እናያለን። ስለዚህ አንትሮፖሎጂ ስኮፖች አሉት፣ የሚሄድበት የሚያጠነው እስከሆነ ድረስ ነው ማለት ነው። እና ደግሞ ሳብጀክት ማተር አሉ፣ የሚያጠናበት የተነሳበት አላማ አለው። ስለዚህ ሁሉም ፊልዶች እንደሚታወቀው የራሳቸው ስኮፕ አለ። ማትስ ለምሳሌ ስለ ካልቸራል ቫሪዬሽን አያጠናም፣ ምክንያቱም የማትስ ስኮፕ የሆነ ነገር ነው። ፊዚክስም የራሱ ስኮፕ አለው፣ አንትሮፖሎጂም ግሎባል ትሬንድም። ስለዚህ የአንትሮፖሎጂ ስኮፑ ምንድነው ስንል the birth and the depth of anthropology is immense, covers the past, the present and even the future። ስለዚህ ከዋናው አንትሮፖሎጂን አንድም ከሌሎች የሚለየው ምንድነው? በጣም ሂውጅ የሆነ ስኮፕ ነው ያለው። የድሮንን እንትን ይላል ያጠናል፣ አሁን ላይ ያለንን ነገር ያጠናል፣ ወደፊትም ሊኖረን የሚችለውን ነገር ያጠናል። ምክንያቱም አንትሮፖሎጂ የሚያጠነው ስለ ሰው ልጅ ስለሆነ የሰው ልጅ ደግሞ አጥንቶ መጨረስ በጣም ከባድ ስለሆነ ከዛ አንፃር በጣም ሰፊ ነው ማለት ነው። covers all aspects of human ways of life experience and existence። ስለዚህ ሁሉንም አስፔክቶች ወይም ሁሉን የሚያዙ ነገሮች ከምን ጋር ከሰው ልጅ ላይፍ ኤክስፒሪየንሱ ጋር ኤግዚስተንሱ ጋር የሚያዙ ነገሮችን ያጠናል ማለት ነው። anthropology studies humanity with its all aspects of existence and its all means of difference or diversity and similarities ወይም commonality። ስለዚህ አንትሮፖሎጂ የሂዩማኒቲ ዘርፍ ሆኖ የሚያጠናው እንዴት ነው የሰው ልጅ ኦል ሚንስ ኦፍ ዳይቨርሲቲ የሚያላያቸውን ነገሮች የሚያገናኙን ነገሮችን ሁሉ የሚያጠና ነው ማለት ነው። ስለዚህ crucial part of anthropology project consists in conceptualizing and understanding similarities between social system and human relationship። ስለዚህ ዋና የሚባለው አንትሮፖሎጂ እንደ ፕሮጀክት ወይም ደግሞ የሚያጠናው ነገር ምንድነው
አንደርስታንድ ለማድረግ ነው። በሰዎች መካከል ያለውን ሲሚላሪቲ እና በሶሻል ሲስተሙ ራሱ ያለውን ሲሚላሪቲ እና በሰዎች መካከል ያለውን ሲሚላሪቲ ያጠናል ማለት ነው። ኢት ትራይ ቱ አንደርስታንድ ቦዝ ኮኔክሽን ዊዝ ሶሳይቲስ ኤንድ ኮኔክሽን ቢትዊን ሶሳይቲስ። ሲያጠና ደግሞ በአንድ ሶሳይቲ መካከል ያለውን ግንኙነት ያጠናል። ከዛ ተጨማሪ ደግሞ ከሶሳይቲ ያለውን ግንኙነት ያጠናል ማለት ነው። ስለዚህ አንትሮፖሎጂ ስትራይቭ ፎር አንደርስታንዲንግ ኦፍ ዘ ባዮሎጂካል ኤንድ ካልቸራል ኦሪጂንስ ኤንድ ኢቮሉሽናሪ ዲቨሎፕመንት ኦፍ ዘ ስፔሲስ። ስለዚህ አንትሮፖሎጂ ደግሞ ሌላው የሚያጠናው ወይም ደግሞ በጣም ኪሪየስ ሆነው የሚያጠኑት ነገር ባዮሎጂካል እና ካልቸራል ኦሪጂን የሰው ልጅ ከነዚህ ሁለት ኮንሴፕቶች ባዮሎጂካል እና ካልቸራል ኮንሴፕቶች አንጻር እንዴት ከየት እንደመጣ እንዴት ዲቨሎፕ እንዳደረገ ያጠናል ማለት ነው። ኢት ኦልሶ ኮንሰርንድ ዊዝ ኦል ሂውማንስ ቦዝ ፓስት ኤንድ ፕሬዘንት። ስለዚህ አንትሮፖሎጂ ሲያጠና የአሁኑም ብቻ አይደለም። ብዙ ጊዜ እንደዛ ስለሚታሰብ ስለ ካልቸር ምናምን ሲያጠና የአሁኑ አሁን ያለውን ነገር ብቻ አይደለም፣ ፓስትም ፕሬዘንትም ያጠናል ማለት ነው። ዜር ቢሄቪየር ፓተርን፣ ቶት ሲስተም፣ ማቴሪያል ፖሴሽን። ስለዚህ ስለ አንድ ካልቸር ደግሞ ሲያጠና ካልቸር ደግሞ የተለያዩ በውስጡ የያዛቸው ነገር አለ አንድ ካልቸር። ስለዚህ ስለ ቢሄቪየር ፓተርን ያጠናል። ስለሆነ ማህበረሰብ ቢሄቪየር ፓተርን አለን። ሁሉም ማህበረሰብ የሚያስብበት ኖርሞች፣ የራሱ ብሊፎች አሉ፣ ያን ያጠናል። ቶት ሲስተሞች አሉ፣ አሁን ያልኳችሁ። ማቴሪያል ፖሴሽኖች አሉ። ማቴሪያሊ አሁን ለምሳሌ እኛ ኢትዮጵያን ካልቸር የኛ ካልቸር ሲጠና ማቴሪያል ወይም ደግሞ ማቴሪያል የሆኑ ካልቸሮች አሉ፣ ኦብጀክት የሆኑ ልናሳያቸው የምንችሉ። ስለዚህ አሁን ሁሉ ያጠናል። ስለዚህ አሁን እያየነው እንዳለ ነው it is a broader sense anthropology aims to describe what it means to be human። ስለዚህ በቃ በጣም አሰፍታችሁ ስታዩት ወይም ደግሞ በጠቅላላው አንትሮፖሎጂ ለመረዳት በቃ ሰው ማለት ምን ሰው መሆን ማለት ምን እንደሆነ የሚያጠና ፊልድ ነው ማለት ነው። ስለዚህ ኢንተረስቲንግ ፊልድ ይመስላል። ስለዚህ የመጀመሪያውን ሳብ ቶፒክ እንደዚህ አድርገን እንጨርሰዋለን። ስለዚህ ዛሬ ምንድነው ያየነው? ኮንሴፕት ኦፍ አንትሮፖሎጂ ያየን፣ ኢቶሞሎጂን አይተናል፣ እንደ ሳይንስ በውስጡ የሚያጠናቸውን ነገሮች አይተናል፣ ሂስቶሪካል ዲቨሎፕመንቱን አይተናል። አንትሮፖሎጂ ድሮ እንደጀመረ ነገር ግን እንደ ፊልድ የተቋቋመው በቅርብ እንደሆነ፣ አንትሮፖሎጂ የተነሳው ኢሮፕ ውስጥ እንደሆነ፣ በዛ ምክንያት የኢሮፒያን ፊልድ እንደሚባል እና ደግሞ ለግሮዙ ምክንያት ደግሞ የሆኑ እንደ ኮሎኒያል ፓወር ወይም ደግሞ ኮሎናይዜሽን ለግሮዙ ምክንያት እንደሆነ አይተናል። ስኮፑና ሳብጀክት ማተሩን አይተናል። አንትሮፖሎጂ ምን ያህል ሰፊ እንደሆነ፣ ምክንያቱም ስለ ሰው ልጅ የሚያጠና ሳይንስ ስለሆነ በጣም ብሮድ እንደሆነ አይተናል። ስፔሲፊካሊ ደግሞ የሚመለከተውን አንዳንድ ኮንሴፕቶችን ለመነጋገር ሞክረናል። ስለዚህ የመጀመሪያውን ሳብ ፊልድ በዚህ ያጠናቀናል። ማንኛውም ጥያቄ ካላችሁ ኮሜንት አድርጉልን። በየዩኒቨርሲቲያችሁ ወርክሽት የተሰጣችሁ ካለ፣ የከበዳችሁ ጥያቄ ካለ ኮሜንት አድርጉልን፣ መልስ እንሰጣችኋለን። ቀጣይ ሳብ ፊልድ ኦፍ አንትሮፖሎጂ እናያለን። 4 ሳብ ፊልዶች አሉ። ፊዚካል ወይም ባዮሎጂካል አንትሮፖሎጂ አለ፣ አርኪኦሎጂ አለ። በውስጣቸው ደግሞ አሁን እነዚህ ሳብ ፊልዶች ደግሞ በውስጣቸው የሚከፋፈሉበት አለ። ስለዚህ ኢንተራክቲቭ በሆነ መንገድ ለመረዳት ቀላል በሆነ መንገድ ይዘንላችሁ እንቀርባለን። ስለዚህ አሁንም በድጋሚ ቻናላችን ሳብስክራይብ ያላረጋችሁ ሳብስክራይብ አድርጉ። ይሄን ፒዲኤፍ ደግሞ የምትፈልጉ ልጆች ቴሌግራም ላይ @campus_handout ብላችሁ ብትፈልጉ ታገኙናላችሁ። ቴንክ ዩ